ነብዩ ጊዜ አለይሂ ሰላቱ ወሰላም አንድ ወጣት ወይም አንድ ሰው መስጂድ ቁባ ላይ የሚያሰግድ ነበር ብለዋል። እና ሁሉ ጊዜ መስጂድ ቁባ ላይ ሲያሰግድ ሶላቱን ቀድሞ ሱረቱል ኢኽላስን ይቀራና ሌላ ሱራ ይጨምርበታል፣ ወይ ሌላ ሱራ ይቀራና ሱረቱል ኢኽላስን መጨረሻ ላይ ይጨምርባታል። እና ሁሉ ጊዜም የሚሰግድ ሰው አሰጋጁ ላይ ሙላሐዛ ያያል። እና በዛም ጊዜ በነብዩ ጊዜ አለይሂ ሰላቱ ወሰላም የሆኑ ሰሃቦች ረዲየላሁ ዐንሁም ያ ረሱላላህ አሏቸው፣ ለበይክ። ከዛ በፊት እሱን አገኙት። ለምንድነው እንደዚህ አድርገህ የምትቀራው? ወይ ሱረቱል ኢኽላስ መቅራትህን ተው፣ ሌላ ሱራ ብቻ ይብቃህ፣ ወይም ደግሞ ሱረቱል ኢኽላስን ብቻ ቅራ። ሁለቱን መደራረብ ምን ማለት ነው ብለው ሲጠይቁት እኔ መቼም መቅራት የምፈልገው እንደዚህ አድርጌ ነው፣ ከፈለጋችሁ ላሰግዳችሁ፣ ካልፈለጋችሁ ሌላ ኢማም ቀይሩ አሏቸው አሉ። ሌላ ኢማም መቀየርም ፈለጉ። ለማንኛውም ለምን ነብዩ አሉ አለይሂ ሰላቱ ወሰላም ለምን ለሳቸው ሄደን አንናገርም አሉና ቀጥ ብለው ነብዩ ጋር ሄዱ አለይሂ ሰላቱ ወሰላም። ሄዱና ያ ረሱላላህ አሏቸው፣ ለበይክ። እኛን የሚያሰግደን ኢማማችን ምንም አይነት ሱራ ቀርቶ ከጨረሰ ሩኩዕ ከማድረጉ በፊት ሱረቱል ኢኽላስን ይቀራል፣ ተው ብንለው እምቢ አለን ይሏቸዋል። ምን ሆኖ ይሆን አሉ ረሱል እንኳን አለይሂ ሰላቱ ወሰላም። እስኪ ጥሩት አሉ። ጠሩት። ምን ሆነህ ነው እነሱ እንደሚሉህ አድርገህ ያልቀራኸው ምን ሆነህ ነው አሉት። አሉ ያ ረሱላላህ እንደው ይችን ሱራ እወዳታለሁ አሏቸው። ወደሃት ነው? አዎ። በምን ወደድካት አሏቸው። አሉ ሊአነሃ ሲፈቱ ረሕማን የአዛኙን ጌታ ባህሪ ፍንትው አድርጋ የምታስረዳ የምትገልጥ አጭር ምዕራፍ ስለሆነች አላህን ስለገለጸችልኝ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ ስላለችልኝ ወደድኳት አላቸው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሑቡከ ኢያሃ አድኸለከ አልጀና፣ የዚች ፍቅር ጀነት አስገብቶሃል ብለው ተናግረዋል ይላሉ። ወረደ ፊ ሐዲትን አኸር አነሁ ዐለይሂ ሰላቱ ወሰላም ቃል ሱረቱል ኢኽላስ ሱሉሱል ቁርአን። ይቺ ሱረቱል ኢኽላስ ራሷ የቁርአን 1/3 ናት። ሱረቱል ኢኽላስ ራሷ የቁርአን 1/3 ናት አሉ። ተዕዲሉ ሱሉሱል ቁርአን። ቁርአን 30 ጁዝ ቢሆን 10 ጁዝ የቀራህ ያህል ነው የሚታሰበው ሱረቱል ኢኽላስ መቅራት። ምንድነው ሚስጥሩ ብለህ ስታስብ ሚስጥሩ የአላህን ስብሓነሁ ወተዓላን ሲፈት በስርዓት የምታስረዳ ስለሆነች ነው። የእውነትም ማዕናዋም ትንሽ ደስ የሚል በጣም የሚያረካ የሚያጓጓ ትርጉም ያላት ናት።